ለእግዚአብሔር ምግቡ ምንድነው ብላችሁ ትጠይቁ ምን ትላላችሁ? የእግዚአብሔር ምግቡ ምንድነው? እግዚአብሔር ምን ይበላል ምን ይጠጣል ብትባሉ ምንድነው? እግዚአብሔር አይበላም አይጠጣም። እንዲሁ ግን የእግዚአብሔር ምግቡ ምንድነው ሲባል እኔ በጣም ተደጋጋሚ ነው ይሄንን ምዕራፍ የምናገረው የመጽሐፍ ቅዱስ ክፍል ነው። ግን ስለምወደው አሁንም ደግሞ እናገረዋለሁ። እንጀራ ስትሰልችቶኛል ሰለቻለኝ መብላት ነው። ማታም መብላት እኔም እንደዚህ ጠዋት መብላት እንዲሁ እግዚአብሔር ራሱ እንጀራ እንዳይሰለች ማድረጉ ይገርማል። ይህም ሰው ድንቅ ነው። ሰው ትዝ አይለውም። እንጀራ ብንሰለቻው ምን ይወጣል? ውሃስ ቢሰለች ነው እስቲ እግዚአብሔር ያሳየን። ያለ ውሃ መኖር ባንችል አፋችን ደግሞ ውሃ ቢጠላ ምን እናደርጋለን? ምንም መሞት። እሺ አሁን እሱን እንተው፣ ወደ እሱ ውስጥ አይደለም የምንገባው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ አንዲት ሴት ሊያስተምር ተቀምጦ ነበረ እና በጣም ብዙ ሊቃውንተ ቤተክርስቲያን በዚህች ሴት ታሪክ ብዙ ተመስጠውበታል። እና ይችን ሴት እያስተማረ ሳለ ምን ብሎ ነበር የጀመራል? ውሃ ስጪ ብሎ ነው የጀመራል። አልሰጥም ማለች። ከደረሱበት ታሪክ ደረሱ። በኋላ ይቺ ሴት ውሃዋን መርምራ ቸኩላ ትናገር ምን አትል ረጋ ብላ ሃይማኖቷን ከተረዳች በኋላ ሃይማኖቷን ልታስረዳ ሄደች። ሳትረዳ ሄደች። ብዙ ጥያቄ ጠይቀዋለች። አንተ ከያዕቆብ ትበልጣለህ ብለዋለች። አንተ አይሁዳዊ እኮ ነህ ብለዋለች። ነቢይ ይመጣል፣ እሱ ሲመጣ እውነት ይነግረናል። እሱ ማነህ? አንተ ነህ ወይ ብለዋለች። ጠይቃ ተረድታ ነው። አሁን ዓለምን የሚያጠፋት ሃይማኖታቸው ሳይገባቸው ሃይማኖትን ሊያስረዱ የሚሄዱ ሰዎች ናቸው። እነዚህ ሰዎች ምስቅልቅል ነው የሚያመጡት። እነሱም ይጠፋሉ፣ ሰው ይዘው ይጠፋሉ። ሳይገቡ የወጡ ሰዎች ናቸው። ተነካክቶ የሄደ ነገር ማለት ነው። እና ይቺ ሴት ተረድታ ሄደች። ከሄደች በኋላ ቅዱሳን ሐዋርያት ምሳ ገዝተው ይዘው መጡ ከከተማ እና ጌታ ሆይ ምሳ ብላ አሉት። ምንድን ነው ያላቸው? ብየ መብል ዘይተአምር ዋንትሙ፣ እናንተ የማታውቁት ምግብ አለኝ ነው ያላቸው። ምንድን ነው ያሉት? በሆኑ ዛብፃሎቱ ለዚህ ሰው እንጀራ አምጥተውለታል ማለት ነው አሉ። ወሚም ዛቲ ብእሲት፣ ወይስ ይቺ ሴት አምጥታለት ነው አሉ። ከዚያ ምንድን ነው ያላቸው? መብለ የእሰ ገቢረ ፈቃዱ ላወየ፣ የኔ መብል የአባቴን ፈቃድ መፈጸም ነው አለ። ያ ማለት ምን ማለት መሰላችሁ? እናንተ የማታውቁት ምግብ አለኝ ማለት ምን ማለት ነው? ሐዋርያት የማያውቁት የክርስቶስ ምግብ የሰው መዳን ነው። ሐዋርያት እንኳን እስኪገባቸው ድረስ እናንተ የማታውቁት ምግብ። አያችሁ፣ ሰው ክርስቶስ ይውላችሁ ምግብን ጧትም ማታም እንዲፈልጉት ክርስቶስ ጧትም ማታም የሚፈልገው ነገር ቢኖር ዓለምን ለማዳን ነው። እግዚአብሔር ከጥንት ጀምሮ ከአዳም ጀምሮ ዓለም እስከሚጠፋ ድረስ እጁ ተዘርግታ የምትኖር የሰው ልጆች ለማዳን ነው። የእግዚአብሔር ረሃቡም ጽሙ ምንድን ነው ካላችሁ ሰው እንዲድን ነው። ሌላ የለው። ሰው እንዲድን። አሁን ክርስቶስ የሚርበኝ የዚህ ሴት መዳን ነው። አሁን በልቻለሁ አላቸው ማለት ነው። ገብቶቻል? እኔ ምሳ በልቻለሁ። ምንድን የበላኸው ተብሎ ቢጠየቅ ምንድን ነው መልሱ? ይችን ሰው ማዳን ነው። አንዲት ነፍስ ከጉድጓድ አውጥቶ ክርስቶስ ምሳ በላው አለ። የአንድ ሰው መመለስ ለክርስቶስ ምሳና እራት ነው። የአንድ ሰው መጥፋትም እንደዚሁ ለክርስቶስ ረሃብ ነው። እና ክርስቶስን ስንት ቀን እንደምናስርበው ታውቃላችሁ? ከራሳችን በለስ ሂዶ ያቺ በለስ ፍሬ ያጣባትና እኛውንን እኮ ክርስቶስ ይራባል፣ ይመጣል ወደኛ። የሚመጣው ከኛ የእኛኑ መዳን ይመገበዋል ማለት ነው ማለት ነው። ተመግቦ ሰው ምግብ እንዲገርማ ነው። ሰው ሊበላ ሊጠጣ የሚቸኩልን ያህል ክርስቶስ የሰው መዳን እንዲህ ይወደዋል። ፈጥኖ እንዲድን ይፈልጋል። ሰው በልቶ ደስ እንዲለው ሰሎሞን የተናገረው ነገር ሰዎች በልተው ጠጥተው ከሚያደርጉት ደስታ በቀር ከሰማይ በታች ለሰው ልጆች ምንም ነገር እንደሌላቸው ይህን ተረዳው ይላል። እንግዲህ ለሰው ልጆች ደስታቸው መብል መጠጥ ነው። ዋናው ሰዎች የሚያዩት በሰዎች ቦታ ሆኖ ነው ሰሎሞን የሚናገረው። ለሰዎች ትልቅ ደስታ የሚሰጣቸው ምግብ ከሆነ ክርስቶስ ደግሞ በዚያው ሰዎች ተደሰትኩበት በሚሉት መጠን ሰው ሲድን ደስ ይለኛል ማለት ነው። ይህን ነው የነገራቸው። እንግዲህ የምልማልም እንግዲህ የአንድ ሰው መዳን ለክርስቶስ ምሳና እራት ከሆነ የወንድማችን የእህታችንን መዳን በወደድን ቁጥር እኛ ምንድንን ማለት ነው? በትክክል የክርስቶስ የራቱ የምሳው ተካፋዮች ነን ማለት ነው። ከዚያ ጠረጴዛ ላይ ተቀምጠናል ማለት ነው። በጸሎተ ሐሙስ ላይ ሐዋርያት የተሰበሰቡበት ጠረጴዛ መጀመሪያ ለራት ቀጥሎ ለቁርባን ነው።
ያ የመጀመሪያው የእራት የፍቅር ማዕድ የተሰበሰቡበት ሰውን የማዳን ማዕድ ነው ያካፈላቸው፣ ሌላ አይደለም።